ኤኪቲኬ ማሊያውን አውልቆ ሴሌብሬት ማድረጉ ምን ይነግረናል? ጀስት እሱ እንዳለው ባለቀ ሰዓት ቡድኑ በአንፊልድ እንዲያሸንፍ ስላደረገ ብቻ ነው ወይስ በይፋ ያልተናገረው ውስጡ ያለ ነገር አለ? እስኪ ጠለቅ ብለን እንመርም። ማሊያውን አውልቆ ሴሌብሬት ማድረጉ አላስፈላጊ ነው። የቻምፒየንስ ሊግ ፋይናል ላይ 3 ተጫዋቾችን አውት ፕሌይ አድርገ 87ኛው ደቂቃ ላይ ብታስቆጥር እረዳሃለሁ ብዬ ነግሬዋለሁ። አርነ ስሎት ይቀጥላል። 47 ዓመቴ ነው። ኦልድ ፋሽንድም ነኝ። በእርግጥ በዚህ ሌቭል እግር ኳስን ተጫውቼ አላውቅም። ቢሆንም የተወሰኑ ጎሎችን አስቆጥሬያለሁ። በሱ ቦታ በሆነ ኖሮ ታዲያ ጎሉን አስቆጥሬ ወደ ኬዛ ሄድና ይሄ ያንተ ጥረት ነው ክሬዲቱን አንተ ውሰድ ብዬ ነበር ወደ ኋላ መመለሰው ሲል ስሎት በኤኪቲኬ ሴሌብሬሽን ደስተኛ አለመሆኑንና አላስፈላጊ ነው ብሎ እንደሚያስብ ተናግሯል። የምርም ሁኔታውን በደንብ ካየነው ጎሉ በጣም ኖርማል የሚባል፣ ተጋጣሚው ደግሞ ሻምፒዮንሺፕ ላይ የሚጫወተው ሳውዝሃምፕተን፣ ውድድሩ ደግሞ በትልልቅ ክለቦች እንደ ቢግ ዲል የማይታየው ካራባኦ ካፕ ነው። በእርግጥ ደቂቃው 87 ስለሆነ ነው ልትሉኝ ትችላላችሁ። ነገር ግን እሱም ቢሆን አሁን ከጠቀስኩላችሁ ምክንያቶች አንጻርና ቀድሞ ቢጫ ስላየ ማሊያ የሚያስወልቅ አይነት አይደለም። ይሄንንም ኤኪቲኬ ራሱ ሳይቀር በደንብ ተረድቶታል። ለዛም ነው ከጨዋታው በኋላ በኦፊሻል ገጹ ይቅርታ የጠየቀው። ስለዚህ ምክንያቱ ምን ሊሆን ይችላል ታዲያ? የቀድሞ የክሪስታል ፓላስ ዊንገር የነበረው ጆቢ ማካኖቭ ስለ ኤኪቲኬ እንዲህ ብሎ ይጠይቃል። በጣም ነው የገረመኝ። ጎሉ የተለመደና ቀለል ያለ ፊኒሽ ነው። አይምሮ ውስጥ ምን አስቦ ነው ማሊያውን አውልቆ ለክራውድ ለማሳየት የወሰነው ብሏል። እስኪ እኛም ካለው ሁኔታ አንጻር ምን አስቦ ሊሆን እንደሚችል ገስ እናድርግ። ይሄን ጉዳይ ለመረዳት ኤኪቲኬ ያለበትን ሁኔታ ከግምት ውስጥ ማስገባት አለብን። ኤኪቲኬ በክረምቱ የዝውውር መስኮት የሊቨርፑል ዋነኛ ኢላማ አልነበር። ሆኖም ሊቨርፑሎች የፈለጉት የአሌክሳንደር ኢሳክ ዝውውር የሚሆን ስላልመሰላቸው ነበር የኒውካስል ዋነኛ ኢላማ የነበረውን ሂጎ ኤኪቲኬን ያስፈረሙት። ነገር ግን ባልተጠበቀ መልኩ ኢሳክ ወደ ሊቨርፑል ካልሄድኩ ብሎ ከኒውካስል ጋር በመቀያየሙ ምክንያት ሊቨርፑሎች ፍላጎታቸውን አድሰው ኢሳክን ለማስፈረም እንቅስቃሴ ጀመሩ። የዚህ ጊዜ ኤኪቲኬ እያለ በሱ ቦታ የሚጫወተው ኢሳክ ርዕሰ ዜና ሆነ። ኤኪቲኬም ቦታውን ሊያጣ እንደሚችል በስፋት መነገር ጀመረ። ይሄ ደግሞ ኤኪቲኬን ብዙም አላስደሰተው። በዛን ወቅትም በመጀመሪያ ጨዋታው ጎል ሲያስቆጥር ለወሬዎቹ ምላሽ የሚመስል ሴሌብሬሽን ተጠቀመ። በመጨረሻም ግን አሌክሳንደር ኢሳክ ሊቨርፑልን ተቀላቀለ። የዚህ ጊዜ ኤኪቲኬ ቦታውን ሊያጣ ይችላል የሚባለው ወሬ ካሉባልታ አልፎ ስጋ ለብሶ መጣ። በቻምፒየንስ ሊግ ከአትሌቲኮ ጋር በተደረገው ጨዋታ ላይ ኢሳክ ገብቶ ኤኪቲኬ ቤንች ሆነ። ኢሳክንም ቀይሮ ሁለተኛ አጋማሽ ላይ ገባ። ይሄ ኢንሲደንትም በሳውዝሃምፕተኑ ጨዋታ ላይ ተደገመ። ስለዚህ እንደተባለው የስሎት ተቀዳሚ ምርጫ ኢሳክ ስለመሆኑ ፍንጭ መታየት ጀመረ። ይባስ ብሎ በሳውዝሃምፕተኑ ጨዋታ ላይ ኢሳክ ጎል ሲያስቆጥር ኤኪቲኬ የተወሰነ መጨነቁ አይቀርም። ለዚህ ነው ጎል ሲያስቆጥር ቢጫውን ረስቶ ስቴትመንት በሚመስል መልኩ ለስሎትና ለደጋፊው መልእክት ያስተላለፉ። የኤኪቲኬ አንድ ጨዋታ መቀጣት ደግሞ ኢሳክ ራሱን እንዲያሳይ መንገድን ከፍቷል። የስሎት ፖዚቲቭ ራስ ምታትም በይፋ የጀመረ ይመስላል። የእናንተ ሀሳብ ግን ምንድን ነው?